ከሚያለቅሱ እናቶች ጋር ሲያለቅስ ከታማሚዎች ጋር አብሮ ሲታመም በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ከበደ በጠና ታሟል። የማስተር አብነት ከበድ ያለው ህመም ምንድነው? ህክምናውስ እንዴት እየሄደለት ነው? ማስተር አብነትም ስለ ህመሙ ያስተላለፈው መልእክት ምንድነው? ሁሉንም በዚህ ቪዲዮ አካተንላችሁ ይዘን መተናል። አብራችሁን ቆዩ። የቅርቦቹ ሰዎች እንዳሉት ወንድማችን ማስተር አብነት ከታመመ ትንሽ ቆይቷል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበረ። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም። ራሴን እያጣው በስነ ልቦናም እየተጎዳሁ ነው ሲል ማስተር አብነት ተናግሯል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። ማስተር አብነትን መገፋፋት አለባቸው። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ሕዝብ አባቶች፣ እናቶች እንዲጸልዩልኝ እጠይቃለሁ ሲል ተናግሯል። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩን ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት ለመለወጥ እንደሚቻል በተግባር ያሳየ፣ ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙ ሰዎችንም እንባ ያበሰ ሰው ነው። አሁን ግን ማስተር አብነት ራሱ ከባድ ህመም ላይ መውደቁን ከኤኤምኤን ጋር በነበረው ቆይታ ይፋ አድርጎታል። ችግረኞችን ለመርዳት ገንዘብ እያሰባሰብኩም ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጠውም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ ሄደው እንዲመለሱ ማድረግ ችሏል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውና በህክምና ይህ ነው የማይባለው ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ እያዘነ ተናግሯል። የእናቶች የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም።
ያንን አይቼ እጽናናለሁ ብሏል። ከጊዜ በኋላ የህይወቴን ትርጉም በበጎ አድራጎት ስራ ውስጥ ነው ያገኘሁት። ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። በአሁኑ ሰዓት አንድ አባይነህ የተባለ ሰው ባስተላለፈው ጥሪ መሰረት ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍ የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ አቅርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩ ከማስተር አብነት ጎን እንድትቆሙ ስል ጥሬን አስተላልፋለሁ ብሏል። አብነት ለሀገሩ ለወገኑ ካበረከተው ውለታ አንጻር አሁን የደረሰበት አስቸጋሪ ወቅት የወገኑን ድጋፍ ማየት አለበት። ይህ መልእክት የሁሉም ኢትዮጵያውያን መልእክት ነው ቢባል ማጋነን አይሆንብንም። ማስተር አብነት ገና 1 ዓመት እንኳን ያልሞላቸው መንታ ልጆች አባት ሲሆን የሱ ጤንነት ለልጆቹ ለቤተሰቦቹና ለወዳጆቹ ትልቅ ዋጋ አለው። ይህ ታታሪና ደግ ወንድማችን በጤና እንዲቆይልን ልጆቹን እንዲያሳድግ የሁላችንም ርብርብ ግድ ይላል። ይህንን የሰብአዊነት ጥሪ የምትደግፉና ማስተር አብነትን መርዳት አለብን የምትሉ ወገኖች በሙሉ ይህ መረጃ ለብዙሃኑ ይደርስ ዘንድ በላይክና በሼር አጋርነታችሁን ግለጹ። በአስተያየት መስጫው ላይ ያላችሁን ገንቢ ሀሳብ በማጋራት ቅስቀሳውን ደግፉ። ኢትዮጵያዊነት መረዳዳት ነው። ማስተር አብነትን በጋራ እንታደገው የሁሉም ኢትዮጵያውያን ጥሪ ነው። የጎፈንድሚ ሊንኩ እንደተጀመረ ወዲያው የምናሳውቃችሁ ይሆናል። እስከዚያው ግን ይህንን ጥሪ በማጋራት የበኩላችሁን ተወጡ። ለዛሬ አብቅተናል። ቸር ቆዩን።